ዛሬ መላው አመለካከታችሁን ሊቀይር የሚችል አንድ ከባድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ትልቁ ስኬት ምንድነው ብላችሁ ታስባላችሁ? ፎቅ መገንባት፣ ዘመናዊ መኪና መንዳት፣ ወይስ የባንክ ሂሳባችሁን በሚሊዮን ብሮች መሙላት? አብዛኞቻችን ስኬትን የምንለካው በእነዚህ ቁሳቁሶች ነው። ነገር ግን እውነታውን እንነጋገር። በ40 ወይም በ50 ዓመታችሁ ታላቅ ሀብት አፍርታችሁ ነገር ግን በውፍረት፣ በስኳር በሽታ፣ በደም ግፊትና በልብ ህመም ተጠቅታችሁ ያንን ያፈራችሁትን ሀብት ሳትበሉት ሆስፒታል አልጋ ላይ ብትወድቁስ ያ ስኬት ይባላል? በፍጹም አይባልም። እውነተኛ ስኬት ታላቅ ሀብት ማፍራት ብቻ ሳይሆን ያንን ሀብት በሙሉ ጤንነት፣ በደስታና በአእምሮ ሰላም ከ100 ዓመት በላይ መኖር መቻል ማለት ነው። እንኳን ወደ ሊው ቼንጅ በሰላም መጣችሁልኝ። ዛሬ ይዤላችሁ የመጣሁት ታላቅ ርዕስ ነው። እሱም ስለ ጃፓን አረጋውያን ሚስጥር ነው። ጃፓን ውስጥ በተለይም ኦኪናዋ በምትባል አንዲት ትንሽ ደሴት ላይ ሰዎች ከ100 ዓመት በላይ መኖር ለነሱ የተለመደና ቀላል ነገር ነው። እነዚህ ሰዎች 100 ዓመት ሞልቷቸው አልጋ ላይ አይውሉም። ይልቁንም አትክልት ይተክላሉ፣ ከጓደኞቻቸው ጋር ይዝናናሉ፣ ብስክሌት ይነዳሉ። እንዴት እንዲህ ሊሆን ይችላል ልትሉ ትችላላችሁ። የሕክምና ጥበብ ጃፓን ላይ ስለበለጸገ ነው? በፍጹም አይደለም። ወይስ የተለየ ዘረመል ዲኤንኤ ስላላቸው? ይህም አይደለም። ሚስጥሩ ያለው ጃፓኖች በየቀኑ በሚተገብሩት ቀላል ግን እጅግ ኃይለኛ የሆኑ የህይወት ልማዶች ውስጥ ነው። ዛሬ የምንነጋገረው እናንተም ጤናችሁን መልሳችሁ የህይወት ዘመናችሁን አርዝማችሁ እውነተኛ ባለጸጋ የምትሆኑባቸውን 10 ድንቅ የጃፓን ልማዶችን ነው። ህይወታችሁንና ጤናችሁን ከስር መሰረቱ ለመቀየር ዝግጁ ከሆናችሁ ቪዲዮውን እስከ መጨረሻው ተከታተሉትና ከጃፓኖች አስገራሚ እነዚህን 10 ድንቅ ልማዶች ወስዳችሁ እናንተም እንደነሱ ረጅም ዓመት በጤና በደስታ መኖር ትችላላችሁ ማለት ነው። ወደ 10ሩ የረጅም ዕድሜ ልማዶች ከመግባታችን በፊት እውነተኛ ስኬትና ጤና ምን ማለት እንደሆነ በተግባር ያሳየንን የአንድ ታላቅ ጃፓናዊ ሰው ታሪክ ላካፍላችሁ። የዚህ ሰው ስም ዶክተር ሺጌያኪ ሂኖሃራ ይባላል። ይህ ዶክተር በጃፓን ከተማ ውስጥ እጅግ የተከበረና ስኬታማ ከሚባሉ ሰዎች አንዱ ነው። ዶክተር ሂኖሃራ ከዚህ ዓለም በሞት የተለየው ዕድሜው 105 ዓመት ሲሞላው ነበር። ነገር ግን አስገራሚው ነገር የኖረበት የዓመት ብዛት አይደለም። ዶክተር ሂኖሃራ 100 ዓመት ከሞላው በኋላ እንኳን በየቀኑ እስከ 18 ሰዓት ድረስ ሆስፒታል ውስጥ ህሙማንን ያክም ነበር። መጽሐፍት ይጽፍ ነበር። በተለያዩ ሀገራት የተዘዋወረ ንግግር ያደርግ ነበር። ሰዎች ዶክተር አሁን እኮ 100 ዓመት አልፈዋል፣ ለምን አታርፍም? ለምን ስራ አታቆምም? ብለው ሲጠይቁት ፈገግ ይልና እኔ ስራ የምሰራው ብር ስለፈለግኩ አይደለም፣ ስራዬ የህይወቴ ትርጉም ነው። ስራዬም ባቆም ጤናዬም አብሮ ያቆማል ይል ነበር። ይህ ዶክተር በህይወቱ ምንም አይነት ውጥረት፣ ስትረስ አያውቅም ነበር። ምግቡን በጥንቃቄ ይመገባል፣ ሁልጊዜ ይስቃል፣ ከሰዎች ጋር ጥልቅ የሆነ ፍቅር ነበረው። በአንጻሩ ደግሞ ዛሬ ባለንበት ዘመን ብዙ ሀብታምና ስኬታማ ነን የሚሉ ሰዎችን እናያለን። በ30ና በ40 ዓመታቸው ትልቅ ደረጃ ደርሰው ነገር ግን በውጥረት በእንቅልፍ እጦትና በመጥፎ አመጋገብ ምክንያት በለጋ ዕድሜያቸው በልብ ህመም ሲሞቱ ወይም ጤናቸው ሲቃወስ እንመለከታለን። ወዳጆቼ ከዶክተር ሂኖሃራ ታሪክ የምንማረው ትልቅ እውነት አለ። ጤና ከሌለ ሀብታችሁ ምንም ትርጉም የለውም። ዛሬ እኛም እንደ ዶክተር ሂኖሃራና እንደ ኦኪናዋ አረጋውያን ከ100 ዓመት በላይ በሙሉ ጤንነት፣ በጥንካሬና በደስታ መኖር እንችላለን። ይህንን ለማድረግ ደግሞ ዛሬውኑ አእምሯችሁን አድሳችሁ በህይወታችሁ ውስጥ ልታካትቷቸው የሚገቡ 10 ድንቅ የጃፓን ልማዶችና ተግባራዊ መፍትሄዎቻቸውን በዝርዝር ነግራችኋለሁ። በተለይ 9ኛውና 10ኛ ልማዶችን ዛሬውኑ በህይወታችሁ ላይ ተግባራዊ ማድረግ ከጀመራችሁ እንደ ጃፓናውያን እናንተም ረጅም ዕድሜ በጤናና በጥንካሬ መኖር ትችላላችሁ። ከ100 ዓመት በላይ ለመኖር የሚረዱ 10 ድንቅ የጃፓን ልማዶችና ልታደርጓቸው የሚገቡ ተግባራቶች። አንደኛውና የጃፓኖች የረጅም ዕድሜ ዋነኛ ሚስጥር የሆነው ኢኪጋይ ወይም የህይወት ትርጉም መኖር ነው። በጃፓን ባህል ውስጥ ኢኪጋይ የሚባል እጅግ ጥልቅ የሆነ ፍልስፍና አለ። ኢኪጋይ ማለት በቀላሉ ሲተረጎም ጠዋት ካልጋህ እንድትነሳ የሚያደርግ ትልቁ ምክንያት ምንድነው ማለት ነው። የኦኪናዋ አረጋውያን ምንም እንኳን ዕድሜያቸው 100 ቢሞላም ጠዋት ሲነሱ የሚያደርጉት የሚወዱትና የሚጠብቁት ዓላማ አላቸው። አንዱ የልጅ ልጆቹን ማሳደግ ሊሆን ይችላል። ሌላው አትክልት መንከባከብ ሊሆን ይችላል። አሊያም ለሰፈሩ ማህበረሰብ በጎ ፈቃደኛ ሆኖ ማገልገል ሊሆን ይችላል። ሳይንሳዊ ጥናቶች እንደሚያሳዩት በህይወት ውስጥ ግልጽ የሆነ ዓላማ ፐርፐዝ ያለው ሰው ዓላማ ከሌለው ሰው ይልቅ የመኖር ዕድሜው በ7 ዓመት ይረዝማል።
ዓላማ መኖር አእምሮን ከድብርት ያድናል። የሰውነት በሽታን የመከላከል አቅምን እጅግ ከፍ ያደርጋል። ታዲያ ይህንን ታላቅ የጃፓኖች የህይወት ጥበብ ወደኛ የዕለት ተዕለት ኑሮ በማምጣት የራሳችንን ኢኪጋይ እንዴት ማግኘት እንችላለን? መውሰድ ያለብን እርምጃ በጣም ግልጽና ውብ ነው። ዛሬ ማታ ከራሳችሁ ጋር ጸጥ ብላችሁ ተቀመጡና ራሳችሁን በጥልቀት ጠይቁ። እኔ በእውነት በውስጤ ደስታ የሚሰጠኝ ጊዜው እንዴት እንዳለፈ ሳላውቅ የምሰራው ስራ ምንድን ነው? እኔ የምችለውና ዓለም ደግሞ ከኔ የሚፈልገው ነገር ምንድን ነው ብላችሁ ራሳችሁን ጠይቁ። ስራችሁ ዝም ብሎ ደሞዝ ማግኛ ብቻ መሆን የለበትም። ስራችሁ ለሰዎች መፍትሄ የሚሰጥ እናንተን የሚያስደስት መሆን አለበት። የራሳችሁን ትንሽ ዓላማ ዛሬውኑ ፈልጉ። ያ ዓላማ ነገ ጤናችሁንና እድሜያችሁን ይጠብቅላችኋል። ይህንን በተለይ እናንተ ስትሰሩት ደስ እያላችሁ የምትሰሩት ነገር ምንድን ነው? እናንተ የምትኖሩለት ዓላማ ሊኖራችሁ ይገባል፣ ደስተኛ ህይወት ለመኖር። ስለዚህ ፐርፐዜ ምንድን ነው? እኔ ወደዚች ዓለም የመጣሁት ለምንድን ነው? ምን ልሰራ ነው ብላችሁ ራሳችሁን መጠየቅ ማለት ነው። ስለዚህ ራሳችሁን በምትጠይቁበት ሰዓት ውስጣችሁ የሚፈልገውን ነገር በደንብ ታውቁታላችሁ። ይህንን ነገር አውቆ እናንተ ደስ የሚያሰኛችሁን ነገር፣ እናንተ ጎበዝ በሆናችሁበት ነገር ላይ ራሳችሁን ማሰማራት፣ ስራችሁን መስራት፣ ከዛም በላይ ደግሞ እናንተ ለሰው እንድትተርፉ ያደርጋችኋል ማለት ነው። ስለዚህ የምትሰሩትን ስራ ተጠንቅቃችሁ ምረጡ። የግድ ገንዘብ ስላገኛችሁበት ብቻ የማያስደስታችሁ ወይም ደግሞ እናንተ የማትወዱትን ስራ የምትሰሩ ከሆነ ቀስ በቀስ ገንዘብ እያጠራቀማችሁ የምትወዱትን ስራ ወደ መስራት ልታስቡና ወደዛ ልትገቡ ይገባል ማለት ነው። ምክንያቱም አንደኛው ትልቁ ነገር የምንሰራውን ስራ ወደን መስራትና እውነተኛ ውጤት፣ እውነተኛ ሰዎችን የምናስደስትበትን ነገር ማግኘት አስፈላጊ ነገር ነው። ረጅም ዕድሜ ለመኖር ማለት ነው። ይህ የመጀመሪያው የጃፓኖች ልማድ ነው። ሁለተኛው አስገራሚ የጃፓኖች ልማድ ሃራ ሃቺቡ የተባለው የአመጋገብ ህግ ነው። የሰው ልጅ ጤና አብዛኛውን ጊዜ የሚበላሸው በምናጣው ነገር ሳይሆን ከልክ በላይ በምናገኘውና በምንበላው ነገር ነው። ጃፓኖች በተለይም የኦኪናዋ ሰዎች ምግብ ሲበሉ የሚጠቀሙት አንድ ወርቃማ ህግ አላቸው። እሱም ሃራ ሃቺቡ ይባላል። ትርጉሙም ሆድ 80% ሲሞላ መብላትን አቁም ማለት ነው። ፈጽሞ እስኪጠግቡ ትንፋሽ እስኪያጥራቸው ድረስ አይበሉም። ከልክ በላይ አለመብላት የሰውነትን የምግብ መፍጨት ስርዓት ዳይጀሽን አያደክምም። የሰውነት ሴሎች እንዳያረጁ ይረዳል። እንዲሁም እንደ ስኳርና የልብ በሽታ ላሉ ገዳይ ህመሞች የመጋለጥ እድልን በከፍተኛ ሁኔታ ይቀንሳል። ይህንን የጤና ሚስጥር እኛም በቤታችን ውስጥ ተግባራዊ ለማድረግ ከምናደርገው የተለመደ የስህተት መንገድ መውጣት ይኖርብናል። ከዛሬ ጀምሮ ምግብ ስትበሉ ሳህናችሁ ላይ ያለው ምግብ በሙሉ ጨርሳችሁ ሆዳችሁ ተወጥሮ እስኪከብዳችሁ ድረስ አትብሉ። ምግብ ስታኝኩ ቀስ ብላችሁ ጊዜ ወስዳችሁ አኝኩ። አእምሯችን ጠግበናል የሚለውን መልእክት ለመቀበል ቢያንስ 20 ደቂቃ ይወስድበታል። ስለዚህ ሆዳችሁ ገና ትንሽ ቦታ እንዳለው ሲሰማችሁ እጃችሁን ታጠቡ። ይህ ቀላል ልማድ የሰውነት ክብደታችሁን ከማስተካከሉም በላይ ዕድሜያችሁን ያረዝመዋል። ሶስተኛው የረጅም ዕድሜ ምስጢር ከተፈጥሮ ጋር የተቆራኘው የጃፓኖች የተመጣጠነ የአመጋገብ ስርዓት ነው። በእኛ ዘመን አብዛኛው ሰው የሚመገበው በፋብሪካ የተቀነባበሩ በስኳር የታጨቁና ቀይ ስጋ የበዛባቸው ምግቦችን ነው። ነገር ግን የጃፓን አረጋውያን አመጋገብ ከዚህ ፍጹም የተለየ ነው። ምግባቸው በአብዛኛው መሬት ላይ ከበቀሉ ትኩስ አትክልቶች፣ ከባህር ውስጥ የሚወጡ ምግቦች እንደ አሳ እና ከተለያዩ የጥራጥሬ አይነቶች በተለይም አኩሪ አተር የተሰራ ነው። ይህ አይነት አመጋገብ ሰውነትን ከውስጥ የሚያጸዱ፣ እርጅናን የሚያዘገዩና በሽታን የሚከላከሉ ንጥረ ነገሮች አንቲኦክሲዳንትስ በውስጡ አሉት። ይህንን የተፈጥሮ አመጋገብ ባህል ወደ ራሳችን ጓዳ ለማምጣት ትልቅ ወጪ ማውጣት አያስፈልገንም። የሚያስፈልገው የአመለካከት ለውጥ ብቻ ነው። ከዛሬ ጀምሮ የገበያ ዝርዝራችሁን ቀይሩ። በየቀኑ የምትመገቡትን የስጋና የቅባት መጠን በግማሽ ቀንሱት። በምትኩ በሳህናችሁ ላይ የተለያዩ ቀለማት ያሏቸው ትኩስ አትክልቶችን፣ ጎመን፣ ቆስጣ፣ ሰላጣ፣ ካሮትና ፍራፍሬዎችን አብዙ። ስኳርና በመጠጥ መልክ የሚሸጡ የታሸጉ ጭማቂዎችን ከቤታችሁ አውጡ። ሰውነታችሁ ብቸኛው የምትኖሩበት ቤታችሁ ነው። ስለዚህ ለቤታችሁ ንጹህና የተፈጥሮ ማገዶን ስጡት። ይህ በተለይ ብዙዎቻችን አሁን ላይ እያበላሸን ያለው የምንበላው ቅባት የበዛበት ምግብና በተለይ የታሸጉ ምግቦችን ፕሮሰስድ የሆኑ ፉዶችን ሱፐርማርኬት አብዛኛውን ጊዜ በፋብሪካ ፕሮሰስድ ተደርገው የተሰሩ ምግቦችን የምንጠቀመው። እነዛ ምግቦች ብዙ ኬሚካል አላቸው በውስጣቸው። ረጅም ጊዜ እንዲቆይ የሚያደርጋቸው ኬሚካሎች ስላሉ ያ ኬሚካል በራሱ ውስጣችንን ይጎዳዋል፣ ሴሎቻችንን ይጎዳዋል። ስለዚህ
ትኩረት ማድረግ ያለባችሁ ኦርጋኒክ የሆኑ ከመሬት ላይ በቅለው የምንጠቀማቸውን እንደነገርኳችሁ እንደ ቆስጣ፣ ሰላጣ፣ አትክልቶች፣ ፍራፍሬዎችን እነዚህን መጠቀም በአብዛኛው መጀመር ይኖርባቸዋል። አራተኛውና ከምግብ በላይ ለጤና ወሳኝ የሆነው ልማድ ሞአይ የተሰኘው ጥልቅ የማህበራዊ ትስስር ነው። በጃፓን ኦኪናዋ ደሴት ላይ ሞአይ የሚባል ባህል አለ። ሞአይ ማለት ከልጅነት ጀምሮ የሚመሰረት እስከ ለተሞት ድረስ አብሮ የሚዘልቅ የ5 ወይም የ6 ሰዎች የጠበቀ የጓደኝነት ስብስብ ነው። እነዚህ ሰዎች በሳምንት ብዙ ጊዜ ይገናኛሉ። ሻይ ቡና አብረው ይጠጣሉ። ችግር ሲገጥማቸው ይረዳዳሉ። ደስታቸውን ይካፈላሉ። የሕክምና ባለሙያዎች በቅርብ ያወጡት ጥናት እንደሚያሳየው ብቸኝነት በቀን 15 ሲጋራን እንደማጨስ ጤናን ይጎዳል ይላሉ። የጃፓን አረጋውያን 100 ዓመት የሚኖሩት ብቸኝነት ስለሌለባቸው ልባቸውን የሚከፍቱለትና የሚደግፋቸው እውነተኛ ጓደኛ ስላላቸው ነው። በዚህ የብቸኝነትና የሶሻል ሚዲያ ዘመን ይህንን የሞአይ ወይም የጥብቅ ወዳጅነት ጥበብ በሕይወታችን እንዴት እንገንባው? መፍትሄው ያለው ፌስቡክ ላይ ብዙ ጓደኛ በማፍራት ሳይሆን በእውነተኛው ዓለም ጥልቅ ግንኙነት በመፍጠር ላይ ነው። ዛሬውኑ በሕይወታችሁ ውስጥ ያሉትን ሰዎች አስቡ። ችግር ቢገጥማችሁ ከጎናችሁ የማይጠፉ በስኬታችሁ በእውነት የሚደሰቱ ቢያንስ 3 ሰዎችን ምረጡ። ለእነዚህ ሰዎች ጊዜ ስጧቸው። ስልካችሁን አስቀምጣችሁ በአካል ተገናኝታችሁ አውሩ፣ ተሳሳቁ፣ ስሜታችሁን ተካፈሉ። ጠንካራ ማህበራዊ ትስስር ከምንም አይነት መድኃኒት በላይ አእምሮን ይፈውሳል። በተለይ አሁን ላይ ብዙዎቻችን ትኩረት እያደረግን ያለነው ስልካችን ላይ ነው። ጓደኛችን ከምንም ነገር በላይ ጊዜ የምናሳልፈው ከስልካችን ላይ ነው። ስለዚህ እውነተኛ ደስታና ረጅም ጊዜ በጤናማ ህይወት ለመኖር ከፈለጋችሁ 2 ወይም 3 የምትሏቸው የልብ ጓደኞች ቢኖሯችሁ መልካም ነው። 2 ወይም 3 ያልኳችሁ ብዙ ጓደኛ መያዝም አላስፈላጊ ነው። ግን ደግሞ የልብ የምንላቸው 2 ወይም 3 ሰዎች ካሉን ሁል ጊዜ ስሜታችንን የምናካፍላቸው፣ በሚከፋን ሰዓት፣ በምንደሰትበት ሰዓት የልባችንን የምናወራቸው እነዛ ሰዎች አሉን ማለት ነው። ስለዚህ ዙሪያችሁን በብዙ ሰዎች መክበብ ሳይሆን ራሳችሁንና ውስጣችሁን የሚረዷችሁ፣ በችግራችሁ ጊዜ የሚመጡላችሁ፣ የሚደርሱላችሁ 2 ወይም 3 የልብ ጓደኞችን መፈለግና ከነሱ ጋር አብራችሁ ጊዜያችሁን ማሳለፍ ያስፈልጋል። እነሱ ጋርም ደግሞ ጊዜያችሁን ስታሳልፉ ሙሉ ትኩረታችንን ማድረግ ያለብን ከነዛ ሰዎች ጋር ነው። ስልካችሁን ከቻላችሁ ራቅ ያለ ቦታ ላይ ያስቀምጣችሁ በነፃነት በደንብ ጊዜ ከነዚህ ሰዎች ጋር ማሳለፍ አንደኛ ስሜታችን ደስተኛ እንዲሆን ያደርገናል። ሁለተኛ ደግሞ ረጅም ዕድሜ ደስተኛ ሆነን እንድንኖር ያደርገናል ማለት ነው። 5ኛው አስደናቂ ልማድ የማያቋርጥ ግን ቀላል የሆነ የአካል እንቅስቃሴ ራዲዮ ታይሶ ነው። ስለ ስፖርት ስናወራ አብዛኞቻችን ወደ አእምሯችን የሚመጣው ጂም ቤት ገብቶ ከባድ ብረቶችን ማንሳት ወይም ላብ በላብ እስክንሆን መሮጥ ነው። ነገር ግን የጃፓን አረጋውያን ጂም ቤት ሄደው አያውቁም። የእነሱ ሚስጥር ክብደት ማንሳት ሳይሆን ቀኑን ሙሉ ሳያቋርጡ ቀላል እንቅስቃሴ ማድረግ ላይ ነው። በጃፓን ሬዲዮ ታይሶ የሚባል የጠዋት እንቅስቃሴ አለ። ሰዎች ጠዋት ሲነሱ ሬዲዮ ከፍተው በሚለቀቀው ሙዚቃ መሰረት ለ5 ደቂቃ ሰውነታቸውን ይለጥጣሉ፣ ስትረች ያደርጋሉ። በተጨማሪ መኪና ከመንዳት ይልቅ ብስክሌት ይነዳሉ፣ ደረጃ ይወጣሉ፣ አትክልት ቦታቸውን ይኮተኩታሉ። ይህ የማያቋርጥ ቀላል እንቅስቃሴ ደማቸው በተስተካከለ ሁኔታ እንዲዘዋወርና አጥንታቸው እንዳይዝል ያደርጋል። ይህንን ቀላል ግን እጅግ ጠቃሚ የሆነ ልማድ የህይወታችን አካል ለማድረግ ከባድ የጂም ዕቃ መግዛት አያስፈልገንም። ከዛሬ ጀምሮ ጠዋት ካልጋችሁ ስትነሱ ወዲያው ስልካችሁን ከማንሳት ይልቅ ለ5 ደቂቃ ብቻ ሰውነታችሁን ወደ ላይና ወደ ጎን ዘርጉ፣ ስትረች አድርጉ፣ አካላችሁን አፍታቱት። አጭር ርቀት ለመሄድ ታክሲ ከመጠበቅ ወይም መኪና ከማውጣት በእግራችሁ ለመራመድ ምረጡ። ቢሮ ውስጥ የምትውሉ ከሆነ ደግሞ በየ1 ሰዓቱ ከተቀመጣችሁበት ተነስታችሁ ትንሽ ተራመዱ። የሰውነታችሁን ሞተር ዝገት አታስይዙት። ይህ በተለይ ቀላል እንቅስቃሴዎችን ማድረግ በህይወታችን ልማድ ልናደርገው ይገባል። የግድ ስፖርት ቤት ሄዳችሁ ጂም መስራት አይጠበቅባችሁም። በቤታችሁ ሆናችሁ መንቀሳቀስ፣ ጃፓኖች እንደሚያደርጉት ሰውነታችሁን ማሳሳብ ትልቅ የሆነ ጤናማ እንድትሆኑ የሚያደርጋችሁ ስፖርት እንቅስቃሴዎችን ማድረግም በቂ ነው። ስለዚህ ጃፓኖች ረጅም ዕድሜ እንዲኖር ያደረጓቸው ጠዋት ተነስተው ለ5 ደቂቃ ሰውነታቸውን የሚያሳስቧት፣ እንዲሁም ደግሞ በቀን ውስጥ ትንሽ እንቅስቃሴ የሚያደርጓት፣ አትክልታቸውን ሲኮተኮቱ ይንቀሳቀሳሉ። ከምንም በላይ ደግሞ መኪና ከመንዳት ይልቅ ደግሞ ብስክሌት ይነዳሉ። ብስክሌት በሚነዱበት ሰዓት ሙሉ ሰውነታቸው ስለሚንቀሳቀስ ረጅም ዕድሜ ለመኖር ረድቷቸዋል ማለት ነው። 6ኛው የጃፓኖች ልማድ ከተፈጥሮ ጋር መገናኘትና የአትክልት ስራ ጋርደኒንግ ነው። በጃፓን ባህል ውስጥ ጫካ ውስጥ በእግር መጓዝ ወይም ሺሬን ዮኩ ፎረስት ባዚንግ የሚባል ሕክምና አለ።
በተጨማሪም አብዛኞቹ 100 ዓመት የሞላቸው አረጋውያን የራሳቸው የሆነ ትንሽ የአትክልት ስፍራ አላቸው። አፈር መቆፈር፣ ፀሐይ መሞቅና የተከልነው ተክል ሲያድግ ማየት በአእምሮ ላይ የሚያመጣው የመረጋጋት ስሜት ወደር የለውም። ተፈጥሮን ማየት ብቻ የደም ግፊትን ያስተካክላል፣ የጭንቀት ሆርሞንን ኮርቲዞልን በከፍተኛ ሁኔታ ይቀንሳል። እንዲሁም ከጠዋት ፀሐይ የሚገኘው ቫይታሚን ዲ ለአጥንት ጥንካሬ ትልቅ አስተዋጽኦ ያደርጋል። ወደ ተፈጥሮ የመመለስን ልማድ በተግባር ለመዋል ትልቅ የእርሻ ማሳ ሊኖረን አይገባም። በምትኖሩበት አፓርታማ ወይም ግቢ ውስጥ በትንሽ ኮንቴነር ወይም ፖት ላይ አበባ አሊያም እንደ ቃሪያ፣ ቆስጣ፣ ሰላጣ ያሉ አትክልቶችን መትከል ጀምሩ። በየቀኑ ውሃ ስታጠጧቸውና ስትንከባከቧቸው አእምሯችሁ እንዴት እንደሚረጋጋ ታዩታላችሁ። ቅዳሜ ወይም እሁድ ጊዜ ሲኖራችሁ ቤታችሁ ውስጥ ከምትቀመጡ ዛፎች ወዳሉበት መናፈሻ ቦታ ፓርክ ሄዳችሁ ንጹህ አየር ተንፍሱ። ተፈጥሮ ታላቅ ሐኪም ነው። አእምሯችሁ ታድሶ ትመጣላችሁ። በተለይ አሁን ላይ ቴክኖሎጂ እየቀማን ያለው ነገር ትልቁ ነገር ምንድነው? ጊዜያችንን ከተፈጥሮ ጋር እንዳናሳልፍ እያደረገን ነው። ስለዚህ ሁላችንም ትኩረታችን ስልካችን ላይ ስለሆነ ተፈጥሮን የምናደንቅበት ጊዜ አጥተናል። ተፈጥሮን የምናደንቅበት፣ አረንጓዴ ነገሮችን የምናይበት፣ አትክልት የምንኮተኩትበት፣ ትንንሽ እንኳን አትክልቶችን በቃ ላይ በሃይላንድ ላይ አድርገን መስራት የምንችልባቸውን ጊዜም አሳጥቶናል ማለት ነው። ስለዚህ ልክ እንደ ጃፓኖች እናንተም ከሶሻል ሚዲያ ላይ ስልካችሁ ላይ ያለውን ግንኙነት የተለያዩ ዲጂታል ነገሮች ከኮምፒውተር ቲቪ ምናምን ጋር ያለውን ግንኙነት ቀንሳችሁ ራሳችሁ አክቹዋሊ አትክልት ያለበት ቦታ ከሄዳችሁ አትክልት እያሳደጋችሁ እየኮተኮታችሁ ከቻላችሁ ግቢያችሁ ውስጥ አረንጓዴ ነገር እያደረጋችሁ ግቢያችሁ ውስጥ ደግሞ ከሌለ ደግሞ ወጣ ብላችሁ አረንጓዴ ያለበት ቦታ ጋር መናፈሻ ጋር በመሄድ አእምሯችሁን ማሳረፍና ንጹህ አየር ማግኘት ትችላላችሁ። እንደዛ በምናደርግበት ሰዓት አእምሯችን ያርፋል፣ ይነቃቃል። በደንብ ለመስራት ኢነርጂ እናገኛለን ማለት ነው። ስለዚህ ጊዜያችንን ካልባሌና ዝም ብሎ ዲጂታል ነገሮች ላይ ብቻ ከማሳለፍ ከተፈጥሮ ጋር ማሳለፍም አንደኛ ጤናን የሚያረዝም የጃፓኖች ክሂል ነው ማለት ነው። 7ኛው የጃፓኖች የጤና ሚስጥር አረንጓዴ ሻይ ግሪን ቲ አዘውትሮ መጠጣት ነው። በእኛ ማህበረሰብ ውስጥ ቡናና ለስላሳ መጠጦች በብዛት እንደሚጠጡት ሁሉ በጃፓን ደግሞ አረንጓዴ ሻይ የህይወታቸው አካል ነው። የጃፓን አረንጓዴ ሻይ በተለይም ማቻ የሚባለው እጅግ በጣም ከፍተኛ የሆነ አንቲኦክሲዳንት በውስጡ ይዟል። ይህ ንጥረ ነገር በሰውነታችን ውስጥ የሚፈጠሩ መርዛማ ነገሮችን ያጥባል፣ የካንሰር ሴሎች እንዳያድጉ ይከለክላል፣ እንዲሁም አእምሮን ንቁና የተረጋጋ ያደርገዋል። ይህንን የጤና ሚስጥር ወደ ራሳችን የዕለት ተዕለት ውሎ ስናመጣው የጠዋት ልማዳችንን ማስተካከል ይጠይቀናል። በስኳር የተሞሉ የታሸጉ ጭማቂዎችን፣ ኢነርጂ ድሪንኮችን እና ከልክ ያለፈ የቡና አጠቃቀምን ከዛሬ ጀምሮ ቀስ በቀስ ቀንሱት። በምትኩ በቀን 1 ወይም 2 አረንጓዴ ሻይን ግሪን ቲን ያለ ስኳር የመጠጣት ልምድን አዳብሩ። ይህ መጠጥ ሰውነታችሁን ከማጽዳቱም በላይ ለአእምሯችሁ ጥልቅ የሆነ ንቃት ይሰጠዋል። 8ኛውና ለአእምሮ ጤና እጅግ ወሳኝ የሆነው ጥበብ ዋቢ ሳቢ የተሰኘው ጉድለትን አምኖ የመቀበል ፍልስፍና ነው። ዘመናዊው ዓለም ሁል ጊዜ ሁሉም ነገር ፍጹም ፐርፌክት እንዲሆን ያስገድደናል። ፊታችን ፍጹም መሆን አለበት፣ ስራችን፣ ቤታችን ፍጹም መሆን አለበት። ይህ አስተሳሰብ ለከባድ ጭንቀትና ድብርት ይዳርገናል። ጃፓኖች ግን ዋቢ ሳቢ የሚባል ጥበብ አላቸው። ይህ ማለት በማይሟላና ጉድለት ባለበት ነገር ውስጥ ውበትን መፈለግ ማለት ነው። ሕይወት ፍጹም እንዳልሆነች እኛም ፍጹም እንዳልሆንን አምነን መቀበል ነው። አንድ ሸክላ ቢሰበር ጥለው አዲስ ከመግዛት ይልቅ የተሰበረውን ቦታ በወርቅ ቀለም ያያይዙታል። ጠባሳው ውበቱ ነው ብለው ያምናሉ። ይህ አመለካከት ጭንቀትን፣ ስትረስን ሙሉ በሙሉ ያጠፋል። እኛም ይህንን አእምሮን የሚያሳርፍ ጥበብ በውስጣችን ለማስረጽ ራሳችንን ከማስጨነቅ ነፃ መውጣት አለብን። ከዛሬ ጀምሮ በራሳችሁም ሆነ በሰዎች ላይ ፍጹምነትን መፈለግ አቁሙ። አላስፈላጊ ለሆኑ ትናንሽ ስህተቶች ራሳችሁን አትቅጡ። ሕይወት ውጣ ውረድ እንዳላት ስህተት መስራት የሰው ልጅ ተፈጥሮ እንደሆነ በጸጋ ተቀበሉ። ጭንቀት ሲሰማችሁ ጥልቅ ተንፋሽ ወደ ውስጣችሁ ሳቡና አውጡት። አእምሮ ያረፈ ሰው ሰውነቱም አብሮ ያርፋል። ይህ ብዙ ጊዜ ሁሉም ነገር ትክክል እንዲሆን፣ ሁሉም ነገር አሪፍ እንዲሆን መጠበቅ ነው። በዚች ምድር ላይ እስካለን ድረስ ሁሉም ነገር የተስተካከለ፣ ሁሉም ነገር ፐርፌክት እንዲሆን መጠበቅ ማለት ራሳችንን ለጭንቀት መዳረግ ማለት ነው። ስለዚህ ነገሮች ሊበላሹ ይችላል፣ እንደፈለጋችሁት ላይሆኑ ይችላል። እንደዚህ አይነት ነገሮች ሲፈጠሩ ነገሮችን አምኖ መቀበል ያስፈልጋል። ሁሉም ነገር እናንተ በምትፈልጉት ነገር ፐርፌክት እንዲሆን ካሰባችሁ እናንተ ራሳችሁ ላይ ጭንቀት እያመጣችሁ ጭንቀት እየጨመራችሁ ነው የምትሄዱት። ስለዚህ እናንተ ማድረግ ያለባችሁ ነገር አድርጉ፣ ጠንክራችሁ ስሩ፣ ህይወታችሁን ለማሻሻል ጣሩ።
ከዛም በላይ ያለፈውን ግን ለፈጣሪ መስጠት ነው ያለብን ማለት ነው እንጂ ለእያንዳንዱ ነገር አሪፍ ሆነ አልሆነ ተሳካ አልተሳካ እያለን የምንጨነቅ ከሆነ ህይወታችንን በአጭሩ እናሳጥረዋለን ማለት ነው። 9ኛው ልማድ አእምሮን ማሰራትና ጡረታ አለመውጣት ነው። በአብዛኛው ዓለም ጡረታ መውጣት ማለት ስራ አቁሞ ቤት ተቀምጦ ቴሌቪዥን ማየት ነው። በኦኪናዋ ባህል ውስጥ ግን ጡረታ የሚለውን ቃል የሚተካ ቃል የለም። የጃፓን አረጋውያን መደበኛ ስራቸውን ቢያቆሙም አእምሯቸውን ማሰራታቸውን ፈጽመው አያቆሙም። አዳዲስ ቋንቋ ይማራሉ፣ አዲስ የሙዚቃ መሳሪያ መጫወት ይለማመዳሉ፣ መጽሐፍ ያነባሉ። አእምሮ ልክ እንደ ጡንቻ ነው፣ ካልሰራ ይኮማተራል፣ ይረሳል። አእምሯቸውን ሁል ጊዜ አዲስ ነገር የሚያስተምሩ ሰዎች እንደ አልዛይመር፣ የመርሳት በሽታ ላሉ ህመሞች አይጋለጡም። ይህንን የአእምሮ ንቃት በራሳችን ህይወት ውስጥ ተግባራዊ ለማድረግ እድሜያችሁ ስንትም ይሁን ስንት መማርን አታቆሙ። ዩኒቨርሲቲ ስለጨረሳችሁ ብቻ መጽሐፍ ማንበብ አታቆሙ። ከዛሬ ጀምሮ አእምሯችሁን የሚፈታተን አንድ አዲስ ነገር ጀምሩ። በሳምንት አንድ አዲስ መጽሐፍ አንብቡ። አሊያም ዩቲዩብ ላይ አዲስ የቴክኖሎጂ ክህሎት መማር ጀምሩ። አእምሯችሁ አዲስ ነገር መመገቡን በቀጠለ ቁጥር አካላችሁም አብሮ ወጣት ሆኖ ይቆያል። 10ኛውና የመጨረሻው ታላቅ ሚስጥር ቀና አስተሳሰብና የፈገግታ ኃይል ነው። ወደ ጃፓን ብትሄዱ በተለይም አረጋውያኑ ጋር ሁል ጊዜ ፊታቸው ላይ ደማቅ ፈገግታ ታያላችሁ። የቱንም ያህል ህይወት ቢከብዳቸውም ሁል ጊዜ በጎውን ነገር ማየት፣ ኦፕቲሚዝም መሆንን ይመርጣሉ። ፈገግታና ምስጋና በውስጣችን ያሉትን እንደ ኢንዶርፊን ያሉ የደስታ ሆርሞኖችን ይረጫል። ይህ ደግሞ የሰውነታችንን ህመም የመቋቋም አቅም እጅግ ይጨምረዋል። ምሬትና ቁጣ ደማችንን ሲመርዝ፣ ፈገግታና ምስጋና ግን ደማችንን ያጠራዋል። ይህንን የመጨረሻና ታላቅ ልማድ የህይወታችን መመሪያ ለማድረግ ዛሬውኑ ውሳኔ እንወስን። ጠዋት ከእንቅልፋችሁ ስትነሱ ስላጋጠማችሁ ችግር ከማሰብ ይልቅ አምላኬ ሆይ ዛሬም በህይወት ስላቆምከኝ፣ ጤና ስለሰጠኸኝ አመሰግናለሁ በማለት ቀናችሁን በምስጋና ግራቲቲዩድ ጀምሩት። መንገድ ላይ ለሚያጋጥማችሁ ሰው ያለምንም ምክንያት ፈገግ በሉ። በአስቸጋሪ ሁኔታዎች ውስጥ እንኳን ይህ ፈተና ምን ሊያስተምረኝ መጣ ብላችሁ በጎውን ጎን ፈልጉ። ደስተኛ አእምሮ የረጅም ዕድሜ ትልቁ ምስጢር ነው። ወዳጆቼ ዛሬ ያወራናቸው 10 የጃፓን የህይወት ምስጢሮች ዝም ብለው የሚሰሙ ተረቶች አይደሉም። እነዚህ ሳይንስ ያረጋገጣቸው የሰውን ልጅ ከተራ ኑሮ ወደ ታላቅ የጤና የደስታና የስኬት ማማ የሚያወጡ እውነተኛ የህይወት ህጎች ናቸው። ጤናችሁ ካለ ሌላውን ሀብት በሙሉ ሰርታችሁ ማምጣት ትችላላችሁ። ጤና ከሌለ ግን ያከማቻችሁት ሚሊዮን ብር አንድ ቀን የተረጋጋ እንቅልፍ ሊገዛላችሁ አይችልም። ስለዚህ ከዛሬ ጀምሮ ህይወታችሁን በገንዘብ ብቻ ሳይሆን በጤናና በደስታ ኢንቨስት አድርጉባት። እስቲ ዛሬ እውነቱን ለመጋፈጥና ህይወታችሁን ለመቀየር የወሰናችሁ ጀግኖች ኮሜንት ላይ እንነጋገር። ዛሬ በጥልቀት ካየናቸው 10 የጃፓን የረጅም ዕድሜ ልማዶች ውስጥ እናንተን ይበልጥ ልባችሁን የነካውና ከዛሬ ጀምሮ ወዲያውኑ በህይወታችሁ ላይ ተግባራዊ ለማድረግ የወሰናችሁት የትኛውን ልማድ ነው? የህይወት ዓላማ ኢኪጋይ መፈለግ ነው? ሆድ ሳይሞላ መብላት ነው? ወይስ ፈገግታና ምስጋና? አሁኑኑ ወደ ታች ውረዱና እኔ ከዛሬ ጀምሮ ይህንን ልማድ ጀምራለሁ ብላችሁ ኮሜንት ጻፉልኝ። ይህን በማድረግ ለራሳችሁ ቃል ግቡ። ጤናችሁን ለመቀየር በአደባባይ አቋም ያዙ። እኔም እያንዳንዱን ውሳኔያችሁን እያነበብኩ አብሬያችሁ ወያያለሁ። ይህ ቪዲዮ በውስጣችሁ አዲስ የጤናና የስኬት ብርሃን ከፈጠረላችሁ፣ የተዘጋ አስተሳሰብን ከከፈተላችሁ ቪዲዮን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ ላይክ ቪዲዮ ለብዙ ወንድሞቻችን እንዲደርስና እነሱም ጤናቸውን እንዲጠብቁ ትልቅ አቅም አለው። በውጥረት ለሚሰቃዩ፣ ጤናውን ለገንዘብ ብሎ ለሸጠ፣ አሊያም መጥፎ የአመጋገብ ልማድ ላለው ጓደኛችሁና ለምትወዱ ቤተሰባችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሯቸው። ምናልባትም የህይወት ዘመኑን ታድኑለት ይሆናል። እንዲሁም እንደዚህ አይነት አእምሮን የሚያድሱ የሚያነቃቁና ወደ እውነተኛ ስኬትና ጤና የሚመሩ ቪዲዮዎችን በየጊዜው በጥልቀት ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ጤናችሁ ትልቁ ሀብታችሁ ነው። ልማዳችሁን አስተካክሉ። ከ100 ዓመት በላይ በደስታ ኑሩ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ ለ6 ወር ራሳችሁን ደብቃችሁ ራሳችሁን መቀየር ያሉባችሁ 10 ሚስጥሮች ማወቅና ካሁኑ ራሳችሁ ላይ ኢንቨስት ማድረግና ህይወታችሁን መቀየር የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። ብዙ ቁም ነገሮችን ታገኙበታላችሁ። በሚቀጥለው አበረታችና ህይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ ደጉ፣ ጤናችሁን ጠብቁ። ቸር ሰንብቱልኝ።